ሰላም እንዴት ናችሁ? ደህና ናችሁ? ቤቢ ማንዴላ ነኝ። ንቁ ትውልድ ከተሰኘው ከዚህ ዩቲዩብ ቻናላችን እንደተለመደው ደግሞ ዛሬ የሆነ እናንተ ይጠቅማችኋል የሆነ ነገር ታገኙበታላችሁ ብዬ የማስበውን ሐሳብ ይዤላችሁ መጥቻለሁ። እንድትከታተሉኝ እጋብዛለሁ። 7 መሰረታዊ የለውጥ መፍትሄዎች። በህይወታችን ብዙ ነገሮች ይቀያየራል። ኢኮኖሚ ይቀያየራል፣ የፋሚሊ ኮንዲሽን ይቀያየራል፣ እኛም ሀገር ልንቀየር እንችላለን፣ የአየር ሁኔታው ይቀያየራል፣ ሁሉም ነገር ይቀያየራል። ነገር ግን ሁኔታዎች ሲቀየሩ ከዛ ጋር እኛ ምን ማድረግ አለብን ወይንም እንዴት አድርገን ነው ለዛ ነገር መፍትሄ የምናገኘው? አንደኛ ስሜትን ተቆጣጠር። ለውጥ በህይወቴ የገጠመ ጥሩ አጋጣሚ እንደሆነ አድርግ አስብ። ለውጥ አንድ መሰረታዊ የመማሪያ ዘዴ እንደሆነ በማሰብ ለውጥን እንደ ጥሩ ነገር አድርገህ ተቀበለው። በተረጋጋ መንፈስ ነገሮችን ማሰብ እንዲያስችል መጀመሪያ ራስን አረጋጋ፣ ስሜትን አረጋጋ፣ ረጋ በል። ከዛ በኋላ ከራስ ጋር ጊዜ ውሰድና ወደ ሐሳቡ ትመጣለህ። ሁለተኛ ደጋግመህ አስብ። ማሰብ ስላችሁ መጨናነቅ፣ ሰላም ማጣት፣ ማልቀስ ከዛ ጋር የተገናኘ አይደለም። ራሳችንን በተረጋጋ መንፈስ ማውራት ማለት ነው። ምን ማድረግ እችላለሁ? ለዚህ ነገር ምን መፍትሄ መስጠት እችላለሁ? ከዛ ውጭ ደግሞ በህይወቴ ከዚህ በፊት ብዙ ቻሌንጅ ገጥሞ፣ ብዙ አይነት መከራ ገጥሞ፣ ብዙ አይነት የሚያስቸግሩ ነገሮች ገጥሞ በእነዛ ነገሮች መካከል ማለፍን አትርሳ። በህይወቱ አልጋ በአልጋ ሆኖ የሆነ ስቴጅ ላይ የደረሰ ሰው የለም። ሁሉም ሰው ከትልቅ እስከ ትንሽ በሆነ አይነት ቻሌንጅስ ያለፈ ነው የሆነ ቦታ የሚደርሰው። የርክባቸውን ጎዳናዎች በማስተር ልታልፈው እንደምችል፣ ከፊት ለፊት ጥሩ ነገር እንዳለ፣ ከፊት ለፊት ማሳካት እንደምችል በማሰብ አሁን ላይ መጨናነቅን ትተህ መፍትሄ ወደ መፈለጉ ለመሄድ ራስን ማዘጋጀት አለብህ። ሶስተኛ ምን ያክል መሸከም እንደምትችል ወቅ። አሁን ከእናንተ አንደኛውን ሰው 200 ኪሎ ወይም 300 ኪሎ ተሸከምልኝ ብለው እኔ አልችልም ይለኛል። ምክንያቱም ለምን? መሸከም የሚችለውና የማይችለውን ያውቃል። እንደዛ ሁሉ በህይወታችን የሆነ ቻሌንጆች ሲገጥሙ ወዲያው የኛን ካፓሲቲ ወይም ልንሸከም የምንችለው ነገር ማወቅ በጣም ወሳኝ ነገር ነው። ረጅም ጊዜያችን ወስደን ጉልበታችንን አባክለን ከዛ በኋላ መጨረሻ ላይ እንደገና ወደ ኋላ መመለስ ይሆንብናል። ስለዚህ ምን ማድረግ አለብን? ምን መሸከም ይችላል? ምን ያክል ነገሮችን ማንድል ማድረግ ይችላል? ይሄ ነገር በእኔ አቅም ልክ ነው? እኔ ይሄን ነገር ማለፍ ይችላል የሚለው ነገር ቀድመን ማሰብ አለብን። በእርግጥ በህይወታችን የሆነ ነገር ማሳካት ከፈለግን እንዳናሳካ የሚከለክለን ምንም አይነት ነገር የለም። ነገር ግን አንዳንድ ነገሮች ብልጠት ይፈልጋሉ። ስለዚህ መሸከም የምንችለው ነገር በማወቅ ለበለጠ ኪሳራ ሳንጋለጥ ወይንም ብዙ ጉልበት ሳናባክን ማድረግ ወደምንችለው ነገር እንድንደርስ ያደርጋል። አራተኛ ለውጥን አምነህ ተቀበል። አንዳንድ ጦርነቶች ላይ መሸሽ እንደማሸነፍ ይቆጠራል የሚባል ነገር አለ። ምን አይነት ቻሌንጅ ላይ ገጠመ? ይሄን ቻሌንጅ እንዴት አድርገን ከህይወቱ ጋር ማስተካከል እንችላለን? ለውጡ በህይወት ያፕን ያደረገው ነገር እንዴት አድርገን ነው አንድል ማድረግ ያለብኝ የሚለው ላይ ፎከስ እንድታደርግ ያደርጋል። በስራ ላይ የገጠመ ነገር ሊሆን ይችላል። በቢዝነስ ኤሪያ ላይ የገጠመ ነገር ሊሆን ይችላል። በጤና ላይ የሆነ ነገር ገጥሞ ሊሆን ይችላል። አየሩ ተቀያይሮ ሊሆን ይችላል። ፖለቲካል ሲስተሙ ተቀያይሮ የንግድ ሲስተምን አበላሽቶ ሊሆን ይችላል። ስለዚህ ለእነዚህ ነገሮች ሁሉ መፍትሄ ሊሆን የሚችለው ነገር ምንድነው? ያን ለውጥ በህይወት የተከሰተውን ነገር መለወጥ የሚችለው ነገር እስካልሆነ ድረስ አምነህ ተቀብለህ እንዴት አድርገህ ለነዛ ነገሮች መፍትሄ መፈለግ እንዳለብን፣ እንዴት አድርገህ ከነዛ ነገሮች ጋር መራመድ እንዳለብን ራስን ማዘጋጀት። አምስተኛ ነገሮችን በጥሩ ተመልከት። በህይወት የገጠመህ ለውጥ አንተን ሊያስተምርህ የሆነ ደረጃ ከፍ ሊያደርግህ የሆነ ነገር ሊያስተምርህና በህይወት ላይ የሆነ ነገር አድ ሊያደርግ እንደሆነ ቢሆን ነገር በህይወት ላይ ሊጨምር እንደሆነ አስብ። ስለዚህ የመጣው ለውጥ ለጥሩ እንደሆነ አንተን ሊያሻሽልህ፣ አንተን የሆነ ቦታ ሊያደርስህ፣ አንተን ከህልም ሊያገናኝ እንደሆነ በማሰብ ሁሌም ለውጥን እንደ ጥሩ አጋጣሚ አድርገን ለማሰብ እንሞክር። ስድስተኛ ከሌሎች ድጋፍን ጠይቅ። ሰው አንድም ከስተቱ አንድም ከሰው ነው የሚማረው። ስለዚህ አንድን ሰው የሆነ ለውጥ ሲገጥመን አጠገቡ በመሄድ ተጠግተን እንዴት ነው ያለፍከው? በህይወቴ እንደዛ ነገር ገጥሞ እንዴት አድርገህ ልታልፈው ቻልክ? ምን አይነት ቻሌንጆች ገጠሙ? እኔ አሁን ይሄ ነገር ስለገጠመኝ ምን ማድረግ አለብኝ የሚለውን ነገር ከሰው ድጋፍ መጠየቅ በጣም ብልህነት ነው። አንዳንድ ቻሌንጆችን ብቻችንን ከምንጋፈጥ ከሰው ጋር ብንጋፈጥ አሪፍ ነው። ቤተሰቦቻችን አሉ፣ ጓደኞቻችን አሉ። ከዛ ውጭ ደግሞ ህጋዊ የሆኑ አማካሪዎች አሉ። ሰባተኛ እርምጃ ውሰድ። ከፊት ለፊት ትልቅ መንገድ ነው የሚጠብቅ። አልጋ በአልጋ ነገር የሆነ ነገር የለም። ዛሬ ስለጀመርክ ነገ ታሳካዋለህ፣ የዛሬ ወር ታሳካዋለህ ማለት አይደለም። ረጅም ጊዜ ሊፈጅብህ ይችላል። ስለዚህ ይህን ነገር ማጣጣም የምችለው በጊዜ በመጀመር ነው። በጊዜ እንቅስቃሴ ጀምረህ ፌል የሚያደርግብህም ከሆነ ሌላ ነገር መሞከር እንዲያመችል ወይም ሌላ ነገር መሞከር ጊዜ እንድኖረ በጊዜ ጀምርና የሆነ ነገር አለ። ጎበዝ በሆንክበት ነገር ላይ በጣም ትኩረት ስጥ። ጎበዝ በሆንክበት ነገር ላይ በመስራት ከዛ በኋላ ደካማ ጎኔን ከበር ማድረግ ትችላለህ። ስለዚህ ሁሌ እርምጃ ለመውሰድ ስናስብ ጠንካራ ጎኔ ትሆን ጉብዝና የቱ ጋር ነው? ስለዚህ በዚህ በጉብዝና በኩል አድርጌ ነገሮችን እንዴት አድርጌ ነው ቻሌንጅ ማድረግ የምችለው የሚለውን ነገር በማሰብ ለለውጥ ራስን ማዘጋጀት ወይም የለውጥ እንቅስቃሴ መጀመር ትችላለህ። ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ባይ